ኢንትራንስ ኤግዛም ከጥቂት ሰዓታት በኋላ ይለቀቃል። ኢንትራንስ ኤግዛምን ስታዩ በእነዚህ አማካኝነት በፍጹም ማየት አይጠበቅባችሁ ማለት ነው። አእምሯችሁ ሊረበሽ ይችላል። ውጤታችሁ ካያችሁ በኋላ ደግሞ እነዚህን ስህተቶች መስራት አይጠበቅባችሁ ማለት ነው እና ውጤታችሁን ከማየታችሁ በፊት ይህን አንድ ነገር ማድረግ ይጠበቅባችኋል ማለት ነው። በዛሬ ቪዲዮአችን እንዴት አድርጋችሁ ኢንትራንስ ኤግዛም ውጤታችሁን በኦፊሻል ሊንኮች እንዴት እንደምትመለከቱ እንመለከታለን ማለት ነው። እያንዳንዱን ስቴፕ እናያለን ማለት ነው። ምን ማድረግ አለባችሁ፣ ምን ማድረግ የለባችሁም የሚለውን በሙሉ ከቨር የምናደርግ ይሆናል ማለት ነው። የ2018 ዓ.ም የኢንትራንስ ኤግዛም ኦፊሻሊ ዛሬ ሰኞ ወይ ማክሰኞ ላይ ይለቀቃል ማለት ነው። ከነዚህ ሁለቱ ቀናት ሊወጣ አይችልም ማለት ነው። ስለዚህ ዛሬ ማያልቅ ከሆነ ነገ ላይ ይለቀቃል ማለት ነው። ስለዚህ በመጀመሪያ ደረጃ ራሳቸውን ማሳመን አለባቸው ማለት ነው። ብዙ ተማሪዎች በጣም እየተደናገጡ ይገኛሉ ማለት ነው። ልባቸው በጣም እየመታ፣ በጣም እየፈሩ በወድቅሳ ባልፈሳ ነጥብ እንደጠበቁት ባይሆንሳ ምናምን ብሎ በጣም እየተጨናነቁ ይገኛሉ ማለት ነው። በመጀመሪያ ደረጃ ማድረግ ያለባችሁ ነገር ራሳችሁን ካል ማድረግ ያለባችሁ ማለት ነው። ጀስት መረጋጋት አለባችሁ ማለት ነው። ዋቴቨር ካምስ ምንም ቢመጣ እናንተ ጀስት መረጋጋት ይኖርባችሁ ማለት ነው። በጣም ብዙ ተማሪዎች በዚህ ጊዜ እየተረበሹ ይገኛሉ ማለት ነው። የተለያየ ግሩፕ ላይ እየገቡ መች ነው የሚለቀቀው፣ ጀስት ሰዓቱ እስካልደረስ ድረስ ምንም የሚለቀቅ ነገር የለም ማለት ነው። ጀስት ኦፊሻል ሊንኮችን ማየት ብቻ ነው እንጂ እናንተ ሌላ እዛም ገብታችሁ ማይሆን የሰው ሊንክ ላይ የተለያየ ስካም ሊንኮች ሊኖሩ ይችላሉ። እሱንም በመጀመሪያ ደረጃ መጠንቀቅ ይኖርባችኋል ማለት ነው። ስለዚህ ኦፊሻል ዌብሳይቶቹን እኔ ቴሌግራም ላይ ያስቀምጥላችኋለሁ። ስክሪን ላይ በሚታያችሁ ዩዘርኔም ገብታችሁ ዳይሬክትሊ ሪዛልቱ በሚለቀቅበት ሰዓት ቼክ ማድረግ ትችላላችሁ ማለት ነው። እኔም አንድ ሳምፕል ወስጄ እንዴት አድርጋችሁ እንደምታዩ ላሳያችሁ እችላለሁ፣ አንድ ቮለንተሪ ተማሪ የሚኖር ከሆነ። ስለዚህ ፕሊዝ የተለያየ ሊንኮች ስካም ሊኖሩ ስለሚችሉ በዚህ ቴሌግራም ቻናል ላይ ጆይን አድርጋችሁ ለኦፊሻል ሊንኩን ማግኘት ትችላላችሁ ማለት ነው። ያው በተለያየ ወይ መመልከት ትችላላችሁ ማለት ነው። አይዘር በዌብሳይት ልትመለከቱ ትችላላችሁ በተለመደው ማለት ነው። ዌብሳይት በጣም ብዙ ተማሪ ፋሚሊየር የሆነው፣ በተጨማሪ ደግሞ በቦት ልትመለከቱ ትችላላችሁ። ቦቱንም የዌብሳይቱንም በተጨማሪ ደግሞ በኤስኤምኤስም ልትመለከቱ ትችላላችሁ ማለት ነው። የሶስቱንም የሁለቱን ሊንክ ኤስኤምኤሱን ቦት ቁጥር ደግሞ ቴሌግራም ቻናል ያስቀምጥላችኋለሁ። ስለዚህ ኦፊሻሊ ሰዓቱ ሲደርስ እኔም ቪዲዮ ለቅላችኋለሁ። እዛ ላይ ገብታችሁ በሊንኩ ተጭናችሁ መልቀቅ ማየት ይኖርባችኋል ማለት ነው። ሊንኩ ማይቀየር ከሆነ በዛ ታያላችሁ፣ የሚቀየር ከሆነ ደግሞ ያው ይታወቃል። እኛ በፍጥነት ስለምናደርሳችሁ በዚህ ቴሌግራም ቻናል ጆይን ማድረግ ይጠበቅባችኋል ማለት ነው። እዛ ላይ ፈጣን የሆነ መረጃ ሼር ስለምናደርጋችሁ እዛ ላይ ጆይን አድርጋችሁ የፈጠነ መረጃዎችን ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ኢንትራንስ ኤግዛም ሲወጣ መጠንቀቅ ያለባችሁ ነገራቶች ምንድን ነው? ኤግዛም ሲወጣ መጀመሪያ መረጋጋት ይኖርባቸዋል። በጣም ብዙ ተማሪዎች በመቶ ሺዎች የሚቆጠሩ ተማሪዎች በአንዴ ሪዛልታቸውን ለማየት ስለሚሞክሩ ዌብሳይቱ ሊጨናነቅ ይችላል፣ ሎድ ሊያደርግ ይችላል። ስለዚህ እሱን ነገር በትዕግስት መጠበቅ ይኖርባቸዋል ማለት ነው። ያው ብዙ ተማሪዎች ይጨናነቃሉ፣ ሰው ይደውልባቸዋል። ምን ማድረግ ይጠበቅብኛል፣ ምንድነው የማያደርገው፣ ጓደኞች የደወሉብኝ ነው፣ ምን ላደርግ ምናምን እየተባለ በጣም ብዙ ተማሪዎች ይጨናነቃሉ ማለት ነው። ራሳችሁን ደግሞ ከማንም ጋር ኮምፔር አታርጉ። ጀስት እናንተ ራሳችሁን ብቻ መሆን ይጠበቅባቸው ማለት ነው። ብዙ ተማሪዎች እኔ ከገሌ በላይ መምጣት አለብኝ ከገሌ በታች እንደዚህ አትበሉ ፕሊዝ። ራሳችሁን ከራሳችሁ ጋር ብቻ ነው ኮምፔር ማድረግ ያለባችሁ። ስለዚህ ሌላን ሰው ኮምፓሪዥን ታችሁ በቃ እኔ ይሄን ካመጣው ይሄን ጀስት የኔ ነው ውጤቴ የኔ ነው እኔ ነው የሚገልጸው ብላችሁ ልታምኑበት ይገባል ማለት ነው። በተጨማሪ ይሄ ውጤት የራሳችሁ ነው። አመቱ ሙሉ ለፋችሁበት፣ በጣም በሌሊቶች ሳተኙ እያጠናችሁ ያለፋችሁበት ሌሊቶች በጣም ብዙ ናቸው። በጣም አመቱ ሙሉ አሳለፋችሁ። አንድ አመት ብቻም አይደለም፣ የሃይ ስኩል ውጤት ነው። የሃይ ስኩል ውጤት ደግሞ ከኤሌመንተሪ መጣው። ስለዚህ 12 አመት ውጤት ነው። ስለዚህ እናንተ በተረጋጋ መንፈስ መመልከት ይኖርባቸዋል ማለት ነው። እሺ አሁን መጨረሻ ደረሰ፣ ሰዓቱ ምናምን ደረሰ፣ እንዴት ነው የምንመለከተው ካላችሁ ቦቱን መጫን ነው። ኦር ዌብሳይቱን እዚህ ቴሌግራም ላይ ማስቀምጥላችሁ ማለት ነው። እሱን ተጭናችሁ ዳይሬክትሊ አድሚሽን ካርዳችሁን ኔማችሁን አድሚሽን ካርዳችሁን ትሞላላችሁ። ያው አድሚሽን ካርዳችሁን መሳሳት አይኖርባችሁም። ከዛን ደግሞ ቪው ሪዛልት ብላችሁ ሪዛልታችሁን ኦፊሻሊ መመልከት ትችላላችሁ ማለት ነው። እንደነገርኳችሁ ሎድ ሊያደርግ ስለሚችል ያኔ በጣም ብዙ በመቶ ሺዎች ተማሪ ስለሚሞክሩ በዛን ሰዓት መረጋጋት ይጠበቅባቸዋል ማለት ነው። ከዛን ደግሞ ያው አያችሁ ውጤታችሁን አያችሁ ያው እናንተ መጀመሪያ ኤክስፔክት ያለጋችሁ የነበረ አለ የመጣው ውጤት አለ። እሱ እንዴት ነው
የምናነጻጽረው ካላችሁ ፕሊስ መጀመሪያ ደረጃ ኤክስፔክቴሽናችሁን ቀንሱ ፕሊስ። በጣም ብዙ ተማሪዎች እዚህ ጋር ኤክስፔክት እያደረኩ እኔ እየጠበኩ ከኔ ከጠበኩት በታችን የመጣብኝ ይላሉ ማለት ነው። ስለዚህ በተቻለ መጠን ኤክስፔክት የምታደርጉትን ነገር መቀነስ ይጠበቅባቸዋል ማለት ነው። ምንም መደንገጥ አይኖርባችሁም። ከዛም ደግሞ ውጤቱን ስታዩት ያው ከሁለት ነገር ብቻ ነው አንድ ሊመጣ የሚችለው። አይዘር ልትወድቁ ትችላላችሁ ኦር ደግሞ ልታልፉ ትችላላችሁ ማለት ነው። ሁለቱም ያለ ነገር ነው። ያው ብዙ ተማሪ አሁን በወድቀስ ይላል ምንም ሊሰማቸው አይገባ ማለት ነው። ፕሊስ አንዴ እዚህ ጋራ ብዙ ሊሰማቸው አይገባ ማለት ነው። እናንተ ያው ምንም ከብዙ ተማሪዎች ተለይታችሁ አይደለም ወደ 89% ወደ 88% ተማሪ እየወደቀ እናንተም ከዛ ውስጥ አንዱ ከሆናችሁ ሊከፋችሁ አይገባም ማለት ነው። የህይወት መጨረሻ አይደለችም ኢንትራንስ እናንተ ሌላ መንገድ ትፈልጋላችሁ ማለት ነው። አይዘር ሪሜዲያል አለ እዚህ እንትን ላይ መቀጠል ከፈለጋችሁ፣ በተጨማሪ ደግሞ የተለያየ ቴክኒክና ሙያ ዘርፍ ላይ መሰማራት ትችላላችሁ ማለት ነው። ስለዚህ በመጀመሪያ ደረጃ ውጤታችሁ ዝቅ ሊል ይችላል፣ ከፍ ሊል ይችላል። እሱን ነገር ፕሊስ እንዳይሸውዳችሁ ማለት ነው መጀመሪያ ደረጃ። ከዛን ካለፋችሁን ደግሞ እሰየው በጣም ውጤታችሁን መጥቶላችኋል። በጣም 4 ዓመት የለፋችሁበት ነገር ዛሬ ፍሬውን አፍርቷል ማለት ነው። ቀጣይ ስቴፓችሁ የሚሆነው የት ዩኒቨርሲቲ ይገባሉ፣ የት አልገባም፣ ምን አቮይድ ማድረግ አለብኝ፣ ቀጣይ ስቴፖችን ብቻ ፊገር አውት ታደርጋላችሁ ማለት ነው። ስለዚህ ካለፋችሁም ያው እሰየው እንኳን ደስ ያላችሁ፣ በጣም ከልቤ እደሰትላችኋለሁ። ከወደቃችሁም ደግሞ ያው ምንም የሚያስከፋችሁ ነገር የለም። ይሄ ኢንትራንስ ብቸኛው በር አይደለም። ሌሎች በሮችም በጣም ብዙ ክፍት በሮችም አሉ። ስለዚህ እነሱ ላይ መሄድ ይጠበቅባችኋል ማለት ነው። ስለዚህ ለዛሬ ቪዲዮ ያዘጋጀሁላችሁ ይሄንን ይመስላል። ያው በመጨረሻ ኢንትራንስ ኤግዛም የዓለም መጨረሻ አይደለም ማለት ነው። ብዙ ተማሪዎች በጣም ይደናገጣሉ፣ ስፔሻሊ ሲወድቁ በጣም ብዙ ዲስአፖይንት ይሆናሉ ማለት ነው። ስለዚህ ፋሚሊያችሁ የምታሳምኑበትም ወይ በቃ ልታሳምኑ ይገባል። የራሳችሁን ዲሲዥን ከአሁኑ መቁረጥ ይጠበቅባችኋል ማለት ነው። ስለዚህ ኢንትራንስ ኤግዛም የመጨረሻ በር አይደለም፣ ሌላም በር አለ ማለት ነው። በቀጣይ ቪዲዮ እስክንገናኝ ፒስ።